ጉዞውን ከሱዳን የጀመረው ይህ የነዳጅ ጭነት ተሽከርካሪ ሆዱን በነዳጅ ሙላ ይመስላል። ጉዳዩ ከሚያውቁ ግለሰቦች ቆማ የደረሰ ፖሊስ ደግሞ ተሽከርካሪውን አስቆሞ በነዳጅ ሙላውን የተሽከርካሪ ሆድ መጎርጎር ጀምሯል። ተቋሙና ጥርጣሬውን ወደ እውነትነት የቀየረ እውነተኛ ማስረጃም በዚህ መልክ ብቅ አለም። ተቋሙ የመጣው ከህዝብና ይህንን እኩይ ተግባር የሚጠሩ ሰዎች በጠቆሙት ጥቆማ ያው እንዲያዝ ተደርጓል። አሽከርካሪው ከነዳጅ ውስጥ የጦር መሳሪያ መጫኑን አለማወቁን፣ ሰዎች ግን በሁለት ማዳበሪያና ፕላስቲክ የታሸገ ሽቶ ጭንላል። ጎንደር ስትደርስ የሚቀበል ሰው ይጠብቃል። ለዚህም ከ10 ብር እንከፍላለን መባሉን ግን አልካደም። ሽቶ ብሎ ነው የጫት እና ያልነበርኩ መኪናው ላይ ማለት ነው። ጭነዋል ይሄዳሉ። ተመስምር እጥቼ ጎንደር ሁለት ቀን ቆምኩኝ። ማለት ይሄ ነገር መሆኑን ባውቅ እንዴት ቆማለሁ? ሁለት ቀን ቆምኩኝ። ትናንትና ልሄድ ስል እንደዚህ ብሎ አስቆመኝ። እነሱ ግን እነሱ አስቆሙ። ሲፈትሹ ይሄን አገኙት። ሽቶም በእንዲህ መልክ መጫን ህገወጥ እንደሆነ አውቃለሁ። አሁን ባለው ሂደት ያንተ ስሜት ምንድን ነው? እኔ አላወኩም እንጂ ባውቅ ይሄን ነገር ማጭነው ሲጀምር መርማሪዎች እንደሚሉት አንተ የሆነ ቃለ መጫን ተስማምተሃል በዋጋ ግን ይሄን መሳሪያ መሆኑን አውቄ አይደለም የጫንኩኝ። ስንት ብር ነው የተስማማችሁት? አሽን የጦር መሳሪያውን ከተሽከርካሪው ተረክቦ ወደ መዳረሻው የሚያጓጉዘው ሌላኛው ተሳታፊ ደግሞ ከዚሁ የመሳሪያ ዝውውር የሚያገኘው ክፍያ እያለመ ለቀጣይ ተግባሩ በዝግጅት ላይ እንዳለ በፖሊስ ቁጥጥር ስር ውሏል። በዚህ ድርጅት ሚና ውስጥ ከሱዳን እስከ ጎንደር ሲመጣ አልጠቅም ከጎንደር በኋላ እስከዚህ ባለው ግን ኮሚሽን ሊታሰብልኝ ታሳቢ ተደርጎ ነው። ማነው ኮሚሽን አስብልሃለሁ የስራ ስራልኝ ብሎ እንትን ያለ የት ነው ያለው? ንብረቱ ባለቤት መጣም። አሁን ይሄ ነገር በዚህ ልክ ስታየው ምንድን ነው የተሰማህ ስሜት? ለሀገር ቆስ ነው ተሰማኝ። የጸዳ ሰራተኛውና ፖሊስ ምርመራ ክፍል ኃላፊና ጋሮቻቸው ከህዝብ ጋር በመሆን 128 የተለያዩ መሳሪያዎችን መያዛቸውን አስታውቀዋል። ልኩም የህዝቡ ተሳትፎ ከፍተኛ ሚና እንደነበረው በመጠቆም ጭምር መትረየስ 5 ሲሆን አንድ ቱርክ ሽጉጥ 58 የሆኑ ክላሽን ባለስርፍ ክላሽን ታጣፊ 64 በጥቅሉ 128 ጦር መሳሪያዎች ተይዘዋል። በዚህ ሂደት ውስጥ በተለይ ህብረተሰቡ ሚና እንዴት ነው የሚገለጸው? ለራሱ ጸጥታውን ስለሚያውቅ የሚያደርሰውን ሳራ በመረዳት በተገኘ መንገድ የጸጥታ ችግር እንዳይፈጠርበት ከማሰብ ተነስቶ ያው ለጸጥታ ኃይሉ አስፈላጊ ጥቆማ እያደረጉ ነው እንዲያዝ የሚደረገው። የወንጀል ምርመራ ክፍል ምክትል ኢንስፔክተር ሰለሞን ፋና አሽከርካሪዎች ስለሚጠቁት ማንኛውም ነገር ምንነት ማወቅና እንደዚህ አይነት ድርጊቶች ሲያጋጥሙም ለሚመለከተው አካል መጠቆም እንዳለባቸው አሳስበዋል። መነሻው እንደዚህ አይነት የጦር መሳሪያ ክምችት ሲኖር በተገቢ መንገድ ማየትና መለየት ይገባቸዋል። መጀመሪያ ምን እንደሚችል ለምን አገልግሎት እንደሚውል ያንን የተሸፈነ ነገር በተገቢ መንገድ ማወቅ አለበት። ካወቀ ደግሞ በተገቢ መንገድ ቢጠቁሙ በራዲዮ ባለው ነገር የተሻለ ይመስለኛል። በወንጀል ተጠያቂ ሊሆን የሚችለው አካል በእናንተ በኩል ታውቋል ወይስ በምን ደረጃ ነው እናንተ የምትጠቅሱት? እንግዲህ ያው ምርመራ ላይ ስላለ የመጀመሪያም ስራ ይሄ ነው። መጀመሪያ ማየት ስለነበር በጥቆማው መሰረት ከዛ በኋላ ፈርዘር እንጣራ ነገር ስለሚኖር እዛ ሁኔታውን እንድናየው ይሻላል ማለት ነው።